ለማሮ ኃይል አለ ትግራይ ላይ ያለው ኃይል አለ አማራው ላይ ያለው ኃይል አለ ከአማራ በኩል ፋኖ ከትግራይ በኩል ደግሞ የትግራይ የወታደራዊ ኃይል ወይም በህወሓት እየተመራ ያለው ኃይል ማለት ነው በሶማሌም እንደዚሁ አለ በመንጠራቸው ይሄ ሎካልና ኢንተርናሽናል ሁለት ማዕቀፎች ናቸው ሎካል ማዕቀፉ ለምሳሌ አብይ አህመድ ከዚህ በፊትም ደጋግመን እንዳነሳ ነው ከትግራይ እነ ጌታቸው ረዳን ይዟል በነ ወዲያን ጥሩ የሚመራ ኃይል ይዟል ከዛ ውጭ ያለው የነደብረ ጽዮን ኃይል በአብይ አህመድ ወይም ኦህዴድ እየሄደበት ያለው መንገድ ላይ አንስማማም የሚል አቋም የያዙ ናቸው ከዚህ የተለየ ሌላ ኃይል የለም ሌላው ሶማሌ ላይ ከሄዳችሁ የማነው ስሙ ሙስጠፌ የሚመራው ኃይል አለ ሌላው ደግሞ ኦብነግ የሚባለው ኃይል የሚመራው ኃይል አለ በታጣቂነት የሚንቀሳቀሰው አሁን በይፋ ውጆ እየተንቀሳቀሰ ያለ ኃይል አፋር ላይ የአፋር ጉጉሙ አለ አወል አርባ የሚመራው አለ አብይ አህመድ አወል አርባን ይዟል አፋር ጉጉሙ ደግሞ በዚህ የተበብር ካውንስል ውስጥ አለ ቤኒሻንጉል ላይ ሁለቱ ኃይሎች ከተበብር ማዕከል ውስጥ አሉ አሻድሊ አህመድ የሚመራው ደግሞ ከአብይ ጋር ወይም ከኦህዴድ ጋር አለ አሁን በየቦታው የምታያቸውን እዚህም እዛም የታጠቁ ኃይሎች የሚያደርጓቸው እንቅስቃሴዎች በአንድም በሌላ መልኩ ጥያቄዎቻቸው እንደዚህ በሚፈጠሩ የትብብር ማዕቀፎች መፍትሄ አግኝተው ድርድር ውይይት ተደርጎባቸው ተግባቦት ካልተፈጠረባቸው በማናቸውም ጊዜ የትኛውም አካል ወደ ስልጣን ቢመጣ ቀውሱ እንዳለ ነው ሊቀጥል የሚችለው አንድ መሸጋገሪያ እናደርግና ተመልሰን እንመጣለን ካጭር መሸጋገሪያ በኋላ መረጃው ይቀጥላል በዚህ ጉዳይ የምናደርሳችሁን መረጃ እንቀጥላለን ካፍታ ቆይታ በኋላ አሁንም አብራችሁን ስለሆናችሁ ከልብ እናመሰግናለን በመሃል አንድ ማስታወቂያ አስገብተን የተመለስ ነው የአማራ ፋኖ ብሔራዊ ንቅናቄ አፋብን ወታደራዊ ቃል አቀባይ አርበኛ አበበ ሙላቱ ወይም አሞራው መስመር ላይ ያለ በጎንደርም በሌሎች ቀጠናዎችም ስለተከናወኑ አንዳንድ ሁኔታዎች ሪፖርት በቀጥታ ከሱን ሰማና ወደ ጀመርነው መደበኛ ትንታኔ እና መረጃዎች እናልፋለን ሰላም ጤና ይስጥልኝ አቤ እንደምን አለ አብሮ ይስጥልን ሀብቴ እንዴት ከረማችሁ እግዚአብሔር ይመስገን ደህና የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ አርበኛ አበበ ሙላት ነው አድማጮች እየተከታተላችሁ ያላችሁት በቀጥታም አልፈው እንደው በዛሬው ዕለት በጎንደርም በቤተ አማራ ወሎ አካባቢም በጣም ከፍተኛ ሁኔታዎች ካገዛዙ ጋር ትንቅንቅ ትግል እንዳለ በርካታ ድል መመዝገቡንም እየሰማን የቆየ ነው ይሄንንም በተወሰነ ደረጃ ሪፖርት ስናደርስ ነበረ በቀጥታ ግን እንቅስቃሴውን ከሚመለከተው አካል የመስማት ያክል የለምና አርበኛ በሙላት ለዚህ ዝግጁ ስለሆን ከልብ አመስግኜ ወደ አንተ ልለፍ እንደው በጥቅሉ በጎንደር አካባቢ ያለው በሌሎች ቀጠናዎችም ካለ ካንተው ቀጥታ ሪፖርት እንዲሰማ ወደ ስርጭቱ ተመልሰናልና ካንተ እንስማ አመሰግናለሁ ሀብቴ እንግዲህ ይህንን የአማራ ህዝብ ጭፍጨፋ በሚዲያ እንዳቀርብ ስለጋበዝከኝ በእውኑ ከልብ አመሰግናለሁ በተለይ ሰሞኑን በርካታ ትንቅንቆች እያደረግን ያለንበት ሁኔታ ነው ያለ እንደ አማራ ፋኖ ብሔራዊ ንቅናቄ በትናንትናው ዕለትም እንደዚሁ ከፍተኛ ተጋድሎ ሲደረጉ ውለዋል በሸዋም በወሎም በእነዚህ ተጋድሎዎች መካከል የጠላት እንቅስቃሴ ያው እንደሚታወቀው የፋኖን ምት መቋቋም ሲያቅተው ንጹሃኖች ላይ እንግዲህ የማይራራ አረመኔያዊ ድርጊቱን እየፈጸመ ያለበት ሁኔታ ነው ያለ ምናልባት እንግዲህ ከዛሬ ጀምሮ ምናልባት ለሚያዳምጠው በሀገር ውስጥም ሆነ በውጭው ዓለም ላለው ማህበረሰብ በየጊዜው በየሰዓቱ አዳዲስ መረጃዎችን ይዘን የምንቀርብ መሆኑን በድርጅቱ ስም መግለጽ እወዳለሁኝ ለዛሬው ማቀርበው
ጎንደር ጠቅላይ ግዛት በላይ እዝ በኩል የተሰሩ ጀብዶዎች አሉ። በዛሬው ዕለት ከዛ ውጭ ሌላ ብዙ መረጃ የለም። አንዳንድ ከ6ኛ ክፍል የክልል ፈተናዎች ጋር ተያይዞ ማጠናቀቆች ጋር ተያይዞ በበርካታ ቦታዎች ላይ ተማሪዎችን የመሸኘት ሂደት አለ። እነሱን በተመለከተና የጎንደር ላይ እየተሰራውን ስራ በተመለከተ አቀርባለሁ። ጎንደር ላይ እንግዲህ ዛሬ የ204ኛ አስቻለው ደሴ ኮር የዛሬውን እንግዲህ የአውደ ውጊያው ነው ሰኔ 10 2018 ዓ.ም በቀጥታ ዝርዝሩን አቀርበዋለሁኝ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 204ኛ አስቻለው ደሴ ኮር ጀነራል ፋንታ በላይ እና ፋሲል ክፍለ ጦር በጥምረት አረመኔው የአብይ አህመድ ወንበር አስጠባቂ አራዊት ሰራዊትን ከብናት አዲስ ዘመን ለሬሽን ቅብብልና ለማፈን በወጣበት እዛው እንዲቀር አድርገውታል። አብዛኛው የጠላት ኃይል ተደምስሷል። እንግዲህ ከመጀመሪያውም የግለሰብ ወንበር መጠበቅ እንጂ ሀገር የመጠበቅ አቅም ሞራል የሌለው መከላከያ እንደሆነ ወይም የአገዛዙ ወንበር ጠባቂ እንደሆነ ይታወቃል። ይሄ እንግዲህ መከላከያ ተብዬው ቡድን በትናንትናው ዕለት ማለትም በሰኔ 9 2018 ዓ.ም በተለያየ አቅጣጫ ከብናት ዘሃ ቦረን መስክ፣ ከአዲስ ዘመን አምቦ ሜዳ፣ ከደብረ ታቦር ሐሙሲት ቦረን መስክ፣ ከአለም ብር ጎንደር በር አምቦ ሜዳ አንደኛ ኮርንና 204ኛ ኮር ጄኔራል ፋንታ በላይ ክፍለ ጦርንና ፋሲል ክፍለ ጦርን ለማፈን ጠላት በጨለማ ተጉዞ እንደ ጦጣ ተራራ ላይ ተንጠልጥሎ ውሎ ነበረ። ነገር ግን በግዙፉ 204ኛ አስቻለው ደሴ ኮር ምክትል አዛዥ አማካኝነት ኮሩ አስቻለው ደሴ ኮር እና ጄኔራል ፋንታ በላይ ክፍለ ጦር ዋና አዛዥ በመሩት አውደ ውጊያ በአርበኛ ጌቴ መሳፍንት ማለት ነው፣ በቅጽል ስሙ ዋግነር ይባላል የሚመራው የጄኔራል ፋንታ በላይ የመንፈስ ልጆች የሆኑት አዘናግተው ጠላትን ተጠግተው እዛው ጠላት ጎን በመዋል ከቀኑ 8 ሰዓት ጀምሮ በተደረገ የእጅ በእጅ ወይም የጨበጣ ውጊያ ከፍተኛ የሆነ ጀብዱ ተሰርቷል። በጀብዱም የተገኙ ድሎች አሉ። ሻለቃ መሪው መገናኛ ስናይፐሩ፣ የሻለቃ መሪው አጃቢዎች፣ በርካታ የነፍስ ወከፍ መሳሪያዎች፣ የዲሽቃው አውቶማቲክ ከበርካታ ተተኳሽ ጋር ብዛት ያለው ተተኳሽ፣ ሌሎች ወታደራዊ ቁሳቁሶችን ጭምር እንዲሁም በርካታ ኃይል የጠላት ኃይል ማለት ነው የአገዛዙ የጠላት ኃይል ሙትና ቁስለኛ ተደርጓል። ቁስለኛውም እንግዲህ በከባድ ሁኔታ ከመሆኑ ጋር ተያይዞ በማመላለስ ከፍተኛ የሆነ ሰብአዊ ጉዳት እንደደረሰበት ትልቁ ማሳያ በአካባቢው ላይ በተለይ ወደ ጎንደር ያሉ ሆስፒታሎች በጣም ተጨናንቀው እንዳለ የመረጃ ምንጮቻችን ጠቅሰውልናል፣ ገልጸውልናል። ሬሳውንም ጥሎ ነው የፈረጠጠው ጠላት። የተበተነውም በጨለማ ቢሆንም የአካባቢው ማህበረሰብ በማስተባበር እንዲለቀም ተደርጓል፣ እንዲቀበርም ተደርጓል። በጣም በሚገርም ሁኔታ አማራዊ ስነ ልቦናን እንግዲህ የአማራ ሕዝብ በድሮን እና በከባድ መሳሪያ እየተጨፈጨፈ ከምንም በላይ አማራነት ስነ ልቦናውን በማይሸረሽር መልኩ ያንን በጠበቀ መልኩ ጠላት እየጨፈጨፈው እንኳን የጠላትን ሬሳ ሰብስቦ በክብር መቅበር፣ በክብር በነጠላ እየከፈነ የመቅበር ባህሉን አሁንም እያሳየ ያለበት ሁኔታ ነው ያለ። በርካታ የጠላት ኃይል ተደምስሷል። የተደመሰሰውን የጠላት ኃይል ደግሞ ጅብ መብላት ስለሌለበት በሚል ማህበረሰባችን በክብር በአማራዊነት፣ በአማራዊ ጨዋነት፣ በአማራዊ ስነ ምግባር፣ በአማራዊ ባህል አማካኝነት የጠላትን አስከሬን ጭምር ጥሎ የፈረጠጠውን ጠላት ጥሮት የፈረጠጠውን አስከሬን በአማራዊ እንትን እየከፈኑ እየቀበሩት ይገኛሉ። ከመጀመሪያው መዋጋት አይፈልግም የጠላት ኃይል። እንደሚታወቀው በግድ ነው የሚገባው። በግድ ገብቶም እንኳን በከባድ ሁኔታ እየተመታ ያለበት ሁኔታ ነው ያለ። እንግዲህ መማረክ አዲስ ያልሆነበት እንግዲህ የብርሃኑ ጁላ ጦር አሁንም እየተማረከ እየተደመሰሰ የአባቱን ምግባር እያስመሰከረ ያለ የአገዛዙ ጦር እንደሆነ
በዚሁ መጥቀስ እፈልጋለሁ። እንግዲህ መማረክ አዲስ ያልሆነበት አርበኛ ጌቴ መሳፍንት እንግዲህ 204ኛ አስቻለው ደሴ ኮር ምክትል አዛዥ ማለት ነው። ዛሬም እንደ ትናንቱ የማይዝል ክንዱ ከሌሎች የክፍለ ጦሩ መሪዎች ጋርና ከመላው ሰራዊቱ ጋር በመሆን ዛሬም እንደ ትናንቱ ለጠላት የእግር እሳት መሆኑን አስመስክሯል። አሁን ባለው ሁኔታ የጠላት ኃይል በምንም ተአምር ፋኖን አይደለም መደምሰስ ቀርቶ መተንኮስ እንኳን እንደማይችል ትልቁ ማሳያ ነው። እያንዳንዱ የጠላት እንቅስቃሴ እዛ አካባቢ ላይ ባለው በ204ኛ አስቻለው ደሴ ኮር የተገደበች መሆኗን በዚሁ መጥቀስ እፈልጋለሁ። እንደ 204ኛ ኮር ያው አሁን ባለው ሁኔታ ለጠላት ምንም አይነት ክፍተት ሳይሰጥ የጠላትን እንቅስቃሴ እግር በእግር እየተከታተለ ጠላትን እያፈረሰ ያለበት ሁኔታ ነው ያለ። እንግዲህ ለጠላት የምንለቀው ቦታ የለም። እንዳመጣጡ በጥሩ ቋንቋ አቀባበል እያደረጉለት እንደሆነ የጦሩ መሪዎች በዛው አካባቢ እየጠቀሱልን ይገኛሉ። ጠላት አሁን ላይ የ7 እና የ8 ዓመት ወንበር የመጠበቅ ሞራል እንጂ አሁን አይደለም ሀገር የመጠበቅ ሞራል ራሱን የመጠበቅ ሞራልም የለው። በአንድ ጥይት የሚበተን በተወሰነ ከበባ በተወሰነ የጨበጣ ውጊያ የሚበተን የጠላት ኃይል ነው ያለው። የጠላት ቁመና ጭራሽ እንኳን አሁን እዛ አካባቢ ላይ ያለውን 204ኛ አስቻለው ደሴ ኮር እና በዙሪያው ያሉ ሌሎች ኮሮች እና ሰራዊትን ቀርቶ ለተደራጀው ፋኖ ይቅርና ከቤቱ ቁጭ ብሎ ባለው አባት አርበኛ እንኳን የሚደመሰስ ኃይል ነው፣ እየተደመሰሰም ያለ ነው። ከቤቱ ቁጭ ያለው አባት አርበኛም በቂ መከላከል አቅም እንዳለው እና ይህንን ኃይል የመበተን አቅም እንዳለው ትልቁ ማሳያ ነው። ጭራሽ በእዝ ሰንሰለት የተደራጀው እንደ ድርጅት የተደራጀው ፋኖ አሁን ከመከላከያ ጋር መዋጋቱ ራሱ አይመጥንም። መከላከያ የሰፈር አውደልዳይ እንደ አሸባሪ የሽብር ስራዎችን እየሰራ ያለበት ሁኔታ እንዳለ በዚሁ መጥቀስ እፈልጋለሁ። ሽብር ነው ከሚያሰኙት አንዱ እንኳን ህፃናትን ይደፍራል፣ በርካታ የሀብት ንብረቶችን የንጹሃን ሀብት ንብረቶችን ያወድማል፣ በርካታ ኢሰብአዊ ድርጊቶችን ያደርጋል። በተለይ የሃይማኖት ተቋም ላይ ከባባድ መሳሪያዎችን ይወረውራል። የሃይማኖት ተቋም ላይ ለአገልግሎት የቆሙ ጽና የጨበጡ ምዕመናኖችን ጭምር ይጨፈጭፋል፣ ወጣቶችን ይጨፈጭፋል፣ ወጣቶችን አፍሶ ለጦርነት ይማግዳል። አሁንም በተመሳሳይ ወጣቶችን በእሱ ተቆጣጥሮ በሚያስተዳድራት አንዳንድ ቀበሌ ከየወረዳው አንዳንድ ቀበሌ ላይ ነው ያለው ጠላት። እዛ ቀበሌ ላይ እንኳን እያስተዳደረ ወጣቶችን እየሰበሰቡ ለእርስ በርስ ግጭት አሁንም የመቀስቀስ ስራዎችን እየሰራ ያለበት ሁኔታ ናለ። ይሄ ማለት የሽብር ስራ መስራት ማለት ነው። መንግስት ሆኖ ግን የመንግስትነት ቁመና የሌለው ገና ከጅምሩ መንግስትነት ቁመናውን ያጣ የኢትዮጵያን ሕዝብ ለትርምስ የዳረገ የአማራን ሕዝብ ደግሞ ለጭፍጨፋ የዳረገ አገዛዝ እስከሆነ ድረስ አሸባሪ ነው ብለን ነው የምናምነው እኛ። የጠላት ቁመና እንግዲህ ጭራሽ ፋኖን ሊዋጋ ቀርቶ በየአካባቢው ያደራጀነው የአባት አርበኛን እንኳን የመዋጋት አቅም የሌለው ኃይል እንደሆነ በዚሁ ማረጋገጥ እፈልጋለሁ። ዛሬ እንግዲህ የ204ኛ አስቻለው ደሴ ኮር አንድነትን ወንድማማችነትን እያጠናከረ በጠላት አስከሬን ላይ አሸናፊነቱን እያረጋገጠ ይገኛል። ለዛሬው ያለኝ የግንባር አውደ ውሎ እነዚህን ይመስላሉ። ነገ እንግዲህ ከጋበዝከኝ ማለት ነው ሀብቴ ያሉ በአራቱም ማዕዘን ላይ በአራቱም ግዛት ላይ በየእዙ ያሉ የግንባር አውደ ውሎችን ላይ ይዤ ልቀርብ እንደምችል በዚሁ ቃል እገባለሁኝ ሀብቴ። በጣም እጅግ አመሰግናለሁ አርበኛ አበበ ሙላት። በሚገባ ልክ ሰዓቱ ከመድረሱ በፊት ቀደም ብዬ እኔ ማስታውሳለሁኝ። አድማጮች በነገው ዕለት በአራቱ ማዕዘን ያሉ እንቅስቃሴዎቹ እንዲሁ በሪፖርት የምንሰማ ይሆናል። ለዛሬው አርበኛ አበበ ሙላት የአማራ ፋኖ ብሔራዊ ንቅናቄ አፋብህን ወታደራዊ ቃል አቀባይ ለዝርዝር ማብራሪያው እጅግ ከልብ እናመሰግናለን። እኔም ከልብ አመሰግናለሁ። ሰላም ሁኑልኝ። አድማጮች እንግዲህ የተከታተላችሁት በቀጥታ በተለይም ጎንደርን በሚመለከት የቀረበውን ሪፖርት ነው። ቀደም ሲል ያነሳንላችሁ እንደተጠበቀ ሆኖ በዝርዝር በሁሉም ቀጠናዎች ላይ ያለውን አድሬስ ለማድረግ ሞክረናል።
በጎንደር ስላለው ሁኔታ ደግሞ ዘርዘር አድርጎ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ አርበኛ አበበ ሙላት ያቀረበውን የሰማችሁትን ነው የሚመስለው። አድማጮች ወደ ጀበርነው ቀደም ሲል ወደ አነሳ ነው መሰረታዊ ነጥብ መለስ ስንበልና የዕለቱ መረጃ በተለይ የሚያጠነጥነው በአማራ ሕዝብ ጉዳይ የአውሮፓ ሕብረት ይፋ ያደረገው አቋም የአሜሪካ ልኡካን ወደ መቀሌ መሄድ የሚሉት ሁለት ነጥቦች ላይ እናተኩራለን። በቀዳሚነት እንግዲህ በአማራ ሕዝብ ጉዳይ አንድ ነገር እያነሳን ነበረ። በተለይም የትብብር ማዕቀፍ ከዚሁ የአሜሪካ ልኡካን ወደ መቀሌ የመጓዝ ጉዳይ ካነሳን በኋላ መረጃ ምንጮቻችን ዋቢ አድርገን በመቀሌ ያለው ወይም በትግራይ ያለው የወታደራዊ የፖለቲካ ኃይል ምን አይነት ቅርጽ ምን አይነት መልክ እየያዘ ነው የሚለውን በተወሰነ ደረጃ አስተያየት ለመስጠት እየሞከርን ነው። ሌላው የትብብር ማዕቀፍ በሚል እንቅስቃሴ ያደረጉ አካላት ቀደም ሲል የገለጽኳቸው የአማራ ፋኖ ብሔራዊ ንቅናቄ አፋብን፣ ትግራይ ላይ ያለው የህወሓት ኃይል፣ በኦሮሚያ የሚንቀሳቀሰው በጃልመሮ የሚመራው ኃይል፣ በቤኒሻንጉል ያሉት ሁለት ኃይሎች፣ በሶማሌ ያለው ኃይል፣ እነዚህና የጋምቤላን ጨምሮ በጥቅሉ ወደ 7 ለጊዜው ስምምነት ላይ የደረሱ ሌሎች በማዕቀፉ እንዲካተቱ የሚደረጉ ሙከራዎች እንደተጠበቁ ሆነው እንቅስቃሴ መኖራቸውን ነው የሰማ ነው። ይሄንን ማዕቀፍ በተመለከተ ሁለት አስተያየቶች እየተሰጠ ነው። 3 ማለት እንችላለን። አንደኛው በቀጥታ አገዛዙ የሚያደርገው ርብርብ ነው። አገዛዙ ከትግራይ የሚነሳ ኃይል ከኦህዴድ ጋር 4 ኪሎ ትብብር ሲፈጽም ጽድቅ ነው፣ ከፋኖ ጋር እየተባበረ ነው ከተባለ ግን ከታሪካዊ ጠላት ጋር የሚፈጸም ውል ነው ይለዋል። አገዛዙ ብአዴን የሚባል ስብስብ አማራን እወክላለሁ ብሎ ነገር ግን በነገው ዕለት ቲፒኤልኤፍ ቢስማማና የደብረ ጽዮን ቡድን ልኡክ ይዞ ከአረጋ ከበደ ልኡክ ጋር እነጋገራለሁ ቢል መንግስት ማለት ይሄ ነው፣ ድል ማለት ይሄ ነው የሚል ከበሮ እንደሚመታ አትጠራጠሩ። የብአዴን ውላጆች የነ ተመስገን ጥሩነህ የናገኘው ተሻገርና የነ መላኩ አለበል ልጆች በአማራ ስም ተደብቀው የነ አብዱ ሁሴን ቅጥረኞች በአማራ ስም ተከልለው አንድም ራሳቸው የኦህዴድ ካድሬዎች ራሳቸውን በአማራ ስም ከልለው የአማራ ፋኖ ብሔራዊ ንቅናቄ ከየትኛውም አካል ጋር ምንም አይነት ንግግር ባደረገ ቁጥር በሎካል በሀገር ውስጥም ሆነ ከሀገር ውጭ እንዴት ከጠላት ጋር የሚል ቅስቀሳ ያደርጋሉ። እነሱ ለራሳቸው ከሰምሽን ግን ያንን ጠላት ነው ያሉትን አካል ወዳጅ ነው ብለው አብረውት ይሰለፋሉ። እንዲህ ያለው የፖለቲካ ሸቀጥ ማራገፊያ አይደለሁም ብሎ የአማራ ሕዝብ እነዚህን አካላት ከመስማት ጆሮ ዳባ ብሏቸዋል። ለዚህም ነው እዚያም እዚህም ምንድነው የፕሮፓጋንዳ ውሉ ጠፍቷቸው 30 ቦታ የሚረግጡት። በአንድ በኩል 3 ናቸው ያልኩት። አንደኛው ሙሉ በሙሉ የአማራ ፋኖ ብሔራዊ ንቅናቄ መሰረታዊ የአማራ ሕዝብ ጥያቄዎችን እስካልሸራረፈና የኢትዮጵያን መጻኢ ዕጣ ፈንታ በተመለከተ በመከፋፈል እንዳይበየን የኢትዮጵያ ሉዓላዊ የግዛት አንድነት እስከተጠበቀና የኢትዮጵያ መጻኢ ዕጣ ፈንታ በስር ነቀል የፖለቲካ አቅጣጫዎች በስር ነቀል መሰረታዊ ለውጥ ተግባቦት ላይ እስከተደረሰ ድረስ ከማንኛውም አካላት ጋር ያለፈውን በደል በፍትህ ከመቋጨት የዘለለ ለዘላለም ቂም እያወራረደ ቢላ ለሚስል ቢላ እየሳለ ሊቀጥል አይችልም የሚል መከራከሪያ የሚያቀርቡ ናቸው። እነዚህ አካላት የአማራ ፋኖ ብሔራዊ ንቅናቄን ዲማንድ የሚያደርጉት ወይም የሚጠይቁት 2 መሰረታዊ ነገር ነው። አንድ በመሰረቱ የአማራ ሕዝብ ጥያቄ ተብለው የተነሱትን 1 2 3 ብለው የአማራ ሕዝብ ጥያቄ ተሸራርፎ የትም እንዳይጣል በአማራ ሕዝብ መሰረታዊ ጥቅም ወይም ብሔራዊ ፍላጎትና ጥቅም ላይ ያንን ኮምፕሮማይዝ ባደረገ መልኩ ወይም ያንን በሸራረፈ መልኩ ንግግር፣ ድርድር እንዳይደረግ የሚል ነው። 1 2ኛ በኢትዮጵያ ማዕቀፍ ደረጃ የኢትዮጵያ የግዛት አንድነት እንዲጠበቅ የማድረግ የኢትዮጵያ መጻኢ ዕጣ ፈንታም በእኩልነት ላይ የተመሰረተ ዲሞክራሲያዊ ስርዓት እንዲኖር የምትመራበት ህገ መንግስትና ፌዴራላዊ ወይም የመንግስት አስተዳደርና አወቃቀርም ካለፈው ጊዜ የተለየ መልክ እንዲይዝ የሚያስችል አዲስ ሐሳብ መምጣቱ ላይ እርግጠኛ መሆን የሚል ነው። ይሄንን እስካሟላ ድረስ ከየትኛውም አካል ጋር መነጋገር አለበት ብሎ የሚያምን ነው። ሌላውና ሁለተኛው
ቅድም እንዳነሳሁት የአብይ አህመድ አገዛዝ ነው። የአብይ አህመድ አገዛዝ በመሰረቱ መጀመሪያውንም የአማራ ህዝብ ጥያቄ እንደ ጥያቄ አይቀበለውም። እነ ዶክተር አምባቸው በሚያነሱበት ጊዜ ለአንድ ክልል ብለን አናስተናግድም የሚል የአዲስ አበባን ህዝብም ኦሮሞ ጠል ብሎ የሚፈርጅ በይፋ በአደባባይ የሚናገር አማራውን ነፍጠኛ ሰበር ነው፣ ይሄን አደረግ ነው፣ ዝሆነን በላ ነው፣ ቀጠቀጥ ነው እያለ የሚያነሳ ስብስብ ነው። ወደ አማራ ክልልም ሲዘምት እንኳን ይሄንን ህዝብ እንኳንስ መሳሪያ ቀበቶውን አስፈተዋለሁ ብሎ ዝቶ የመጣ ነው። ስለዚህ ከዚህ አካል የሚጠበቀው ይሄ የአማራ ህዝብ ጉልበት እንዳይኖረው የፖለቲካና የኢኮኖሚ ማህበረሰብ በኢትዮጵያ ውስጥ አንድ የፖለቲካና የኢኮኖሚ ማህበረሰብ እንዳይፈጠር የሚፈልግ የኢትዮጵያን ታሪክ የሚክድ ኢትዮጵያ እኔን አትመስልምና እኔን የምትመስል አገር እሰራለሁ ብሎ የነባር አገሪቷን ታሪክና ቅርስ ለማውደም የተሰለፈ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ነባሩን እስልምና በኢትዮጵያ እሴት እና የኢትዮጵያ ሽመና ላይ የበኩላቸውን ሰፊ ድርሻ ያበረከቱ ስለሆኑ ኢትዮጵያን ለማፍረስ እነዚህ መውደም መጥፋት አለባቸው ብሎ የሚያምን ለዚህም ባለፉት 8-7 ዓመታት ያለ እረፍት ጸብና ጦርነትን ሲጠምቅ የቆየ ስርዓት ነው። ይሄ ስብስብ ይሄ ኃይል እስካለ ድረስ ሀገሪቷ ያለው ግድያ ያለው ውድመት እንደሚቀጥል ይታመናል። ለዚህም ሲባል ርብርብ የሚደረገው ስርዓታዊ ለውጥ እንዲመጣ ለማድረግ የሚደረጉ እንቅስቃሴዎች ናቸው። ይሄ ስርዓት በማናቸውም መልኩ የአማራ ህዝብ አቅም እንዳይገነባ ለማድረግ የልማት የኢኮኖሚ መሰረቶቹን እየናደ ያለ ነው። ቅድም ስናሳያችሁ እንደነበረው ልጆቹን በአደባባይ ረሽኖ እየጣለ ነው። ሕፃናቱን እየደፈረ ነው። ስነ ልቦናዊ ቀውስ በመፍጠር ረገድ በደጋግመን የምናነሳው ከ6 እና 7 ጤና ጣቢያ በሳምፕል ዓለም አቀፍ የሚዲያ ተቋማት እንኳን በሰሩት ጥናት ከ2000 በላይ 2400 በላይ የ6 ዓመት ሕፃናት ጀምሮ እስከ 90 ዓመት መነኮሳትን በመድፈር ወንጀል ላይ የተሰማራ ስብስብ ነው። የራሱ ያገዛዙ የሰብአዊ መብት ተቋም የሚባለው የሰብአዊ መብት ኮሚሽን ዳንኤል በቀለ በሚመራው ጊዜ ገና ጦርነት በጀመሩ 6 ወር ባልሞላ ጊዜ ውስጥ ከ250 በላይ የአማራ ክልል ታዳጊ ሴቶች አገዛዙ በላካቸው ሰራዊቶች መደፈራቸውን ይህንን ሪፖርት ያወጣው የሰብአዊ መብት ኮሚሽን ፓርላማ የሚባለው ኃይል በጀት የሚመደብለት ኮሚሽን ዛሬ ዳንኤል በቀለ ከኃላፊነቱ ተነስቶ ፈራ ተባ እያለም ቢሆን የተወሰነ ነገር ይጠቅስ ነበረ፣ እኛም እናነሳ ነበረ። አሁን ግን የባሰበት ማዮፒክስ ይላል፣ የባሰበት ዳፍንት መጥቷል። ይሄም ማነው ብርሃኑ አዴሎ የሚባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በይፋ ተጨፍጭፈውና ከ240 በላይ ቤቶች በእሳት እንዲጋዩ ተደርጎ ሲያበቃ ከ30 በላይ ክርስቲያኖችም በግፍ ተገለው ሲያበቁ በክርስቲያኖች ላይ ያነጣጠረ ግድያ አልተፈጸመም ብሎ የካደው ኤፍሬም ማዴቦ ነው። ኤፍሬም ማዴቦ አልኩኝ፣ በጣም ይቅርታ። ብርሃኑ አዴሎ ነው። ኤፍሬም ማዴቦ ሌላ ነው። የግንቦት ሰባት ሰው የነበረ ነው። ሶሪ የስም ስህተት ነው። ብርሃኑ አዴሎ በጣም በሚደንቅ ሁኔታ ግን ዛሬ የአውሮፓ ህብረት ለተባበሩት መንግስታት ያቀረበው አፒል ለተባበሩት መንግስታት ያቀረበው ጥያቄ በኢትዮጵያ ውስጥ በአማራ ህዝብ ላይ በኦርቶዶክሳውያን ክርስቲያኖች ላይ በኦርቶዶክስ ተዋሕዶ እምነት ተከታዮች ላይ የጅምላ ፍጅት እየተፈጸመ ነው። ይሄ ፍጅት እጅግ አሳሳቢ ወደ ሆነ ደረጃ እያደገ ስለሆነ ምርመራ ሊደረግበት ሊጣራ ይገባል በሚል በተባበሩት መንግስታት መዋቅር ውስጥ የፍትህና በተለይም ዘርን መሰረት በማድረግ የሚፈጸሙ ጥቃቶችን የጄኖሳይድ ጥቃቶችን የሚመረምርና የሚከላከለው ክፍል በጉዳዩ ላይ ትኩረት ሰጥቶ እንዲሰራ ጥያቄ አቅርቧል። አውሮፓ ህብረት ለተባበሩት መንግስታት ይሄ በጣም ትልቅ ነገር ነው። በዚህ የትግል ሂደት ውስጥ ትልቅ ድርሻ ያለው ነገር ነው። በነገራችን ላይ አንድ ነገር እናንሳ። እዚህ ጋር ሌላ አንድ ቪዲዮ አለ። ምን ያህል ግፍ እንደተፈጸመ፣ ምን ያህል ነውር እንደተፈጸመ፣ ምን ያህል በአማራ ህዝብ ላይ ከባድ ሰቆቃና ግፍ እየተፈጸመ እንደሆነ የምታዩት የአማራ አርሶ አደር ባለበት ሁላ የሚደርሱ የብርሃኑ ጁላ ወታደሮች፣ የአብይ አህመድ ወታደሮች
በአርሶ አደሩ ላይ የአብይ ሰራዊት ይውል ምን እንደሚፈጽም ተመልከቱ። ነገር ምንም ስለማያደርግ ማለት አሁን ይሄ ያስፈልጋል እያወጣ ማዳበሪያውን ፍራሹን የሚያቃጥል የቤቱንም ሊያቃጥለው ነው። ይኸውላችሁ ማዳበሪያ ፍራሽ ያቃጥላሉ አውጥተው። ቀደም ሲል ያያችሁት ተደፍቶ የምታዩት ሊጥ ነው። ወጥ መስሪያ ብረት ድስቶችን እንደዚህ ረጋግጠው ሰባብረው ሊጥ የሚያቦኩበትን ጠላ የሚያዘጋጁባትን ጀሪካኖች በምታዩት ደረጃ ቀዳደው እያንዳንዱ አርሶ አደር ቤት እንደዚህ ያለ ውድመት አድርሰው የቻሉትን ገለው ደፍረው ዱቄት የምታዩ የተቦካ ዱቄት ዘርግፈው ደፍተው የተቦካውን ቡኮ ያልተቦካውንና የተቀመጠ ዱቄት እንዲበሉት ይዘውት እንኳን አይደለም የሄዱት። በሚገርም ሁኔታ መሬት ላይ ዘርግፈው ረጋግጠው ደፋፍተው ነው የሚሄዱት። ይሄ ተመልከቱ፣ ሊጥ ነው እንደዚህ የደፉ። አሁን በዚህ እሳት በሆነ በተቃጠለ ኑሮ የአብይ አህመድ እነ ብርሃኑ ጁላ የላኳቸው ሰራዊቶች ይህን ነው የሚፈጽሙት። ይህን ወታደር የሚባለው ሰው የዘር ፍጅት ለመፈጸም ገብተዋል የሚባለው በተጨባጭ ምክንያት ነው። ይሄ ስርዓት ይሄን የሚያደርገው የሚያገኟቸው ህፃናት የ6 ዓመት ህፃን ልጅ የ9 ዓመት መነኩሴ የሚደፍሩ በግሩፕ ደፍረው አባት አስቀምጠው ልጆች የሚደፍሩ ባል አስቀምጠው ሚስትን የሚደፍሩ በጋራ በግሩፕ እየደፈሩ ማህበረሰቡ ላይ የፊዚካልም የስነ ልቦናም ጥቃት የሚያደርሱ የአውሬነት ተግባር እየፈጸሙ ያሉ ሰው ሆኖ ይህንን ማድረግ በራስ ህዝብ ላይ እንደው ቢያንስ አንድ ሀገር እየተጋራ እንደዚህ ያለ ወንጀልም ይሄንን ስታዩ ምን ይሰማችኋል? የሚገርመው ያገዛዙ ኃይሎች የማህበራዊ ሚዲያ ሰራዊት ብለው ያደራጇቸው አካላት ይሄንን ግፍ የሚፈጽም ሰራዊት ደግፈው ኢንክሉዲንግ እዚህ ዋሽንግተን ዲሲ ያለው ቡቺ ማለት ነው እንዲህ ያለውን ግፍ የሚደግፍ ነው። እንዲህ ያለውን ወንጀል የሚደግፍ ነው። ካገዛዙ ጋር የቆሙ አካላት ይህንን የሚያደርጉት በሚደንቅ ሁኔታ ከትላንትና ጀምሮ ስምሪት ተሰጥቷቸው በየቴሌግራም ግሩፑ በየዋትሳፕ ግሩፑ ስምሪት ተሰጥቷቸዋል። ስምሪቱ ምን እንዲህ እንዳብረከረካቸው ባላቅም ደብረ ጽዮንና ዘመነ ካሴ ተስማምቷል። ከኩለ ሌሊት በኋላም በቀን ምንድን ነው ሲጽፉ የሚያመሹት እሱን ነው። ይኸውላችሁ በእርግጠኛነት የምነግራችሁ ይሄ ሳሎን ቡችላ አብይ አህመድ ሰንሰለት አንገቱ ላይ አስሮ ለሰንሰለት የሚበቃ አይደለም። ይሄ ክር ይበቃዋል። የሚረባ ሰው አይደለም። እንዲህ ያለውን ቡችላ ነገ ደብረ ጽዮን ከአብይ አህመድ ጋር ተቀምጦ ተፈራረመ ቢባል ይሄንን አድንቆ ወጥቶ እንደሚዝረከረክ ምንም ጥርጥር የለም። እንደለመደው ሳይታጠብ ወጥቶ እንደሚዝረከረክ ምንም ጥርጥር የለም። አሁን የጨነቀው ግን ሲምቦሊክሊ ዘመነ የአማራ ፋኖ ብሔራዊ ንቅናቄን እስከወከለ በዚህ ወቅት ለአማራ ሕዝብ የተደራጀ የታጠቀና የሚንቀሳቀስ ፋኖ የሚባለውን ኃይል በሊቀመንበርነት የሚወክል ሰው ነው። ስለዚህ ከትግራይ በኩል ያለ ማንኛውም ኃይል ከአማራው ጋር እየተታኮሰ ይኑር ነው የነሱ። ኦህዴድ ህልሙ እውኑ እሱ ላይ ነው። ለምክንያቱም በአማራና በትግሬ መካከል ስትጨራረስ ኑር ነው ካልኩሌሽናቸው። ኦህዴድ ግን ሲፈልግ ከጻድቃን ጋር፣ ሲፈልግ ከጌታቸው ረዳ ጋር፣ ሲፈልግ ከወዲያን ጥሩ ጋር በየጓሮ መማማልና መስማማት ይፈልጋል። የቤኒሻንጉል አማጺዎችን ሽማግሌም ልኮ ገንዘብም ሰጥቶ በተለያየ መልኩ ለመታረቅ ይፈልጋል። ገንዘብ ከፍሎ አማራን ረዱ እያለ ሲያሰማራቸው ኖረዋል። እነዚህ አካላት በአማራ ሕዝብ ላይ እጃቸውን ማንሳት እስከቀጠሉ ድረስ ያለ ምሕረት ትግል እንደሚደረግባቸው ተነግሮ አንድም ያለው ብቸኛ አማራጭ
ያለፈውን ጊዜ እያንዳንዱ ሲቪሊያን ላይ ጥቃት በመፈጸም በወንጀል የተሳተፈ የሚቀጣ መሆኑ እንደተጠበቀ ሆኖ ፍትህ የግድ አስፈላጊ መሆኑ እንደተጠበቀ ሆኖ ቀጣይና ተከታታይነት ያለው እልቂት እንዳይመጣ ለማድረግ አሁን ባለበት ሁኔታ ነገሮች እዚህ ላይ መቆም አለባቸው፣ የእርስ በርስ ውጊያ መደረግ የለበትም ብሎ አርበኛ ዘመነ ካሴ ከነዚህ ታጣቂዎች ጋር ተነጋገረ ሲባል እንዴት ከአማራ ጠላት ጋር ተነጋገረ? እንዴት አማራውን ከጨረሱት ጋር ተነጋገረ ይላል። ከዛ ያለ ሀፍረት አሁን ያያችሁትን ውድመት በማድረስ በድሮም በመጨፍጨፍ ከፈጀው ከአማራ ሕዝብ ጋር ግን እሱ ለማስመሰልም ቢሆን በንግግርና በድርድር እንፍታው ይላል። ተመልከቱ። ከህወሓት ጋር ያሁላ እልቂት ከተፈጠረ በኋላ ፕሪቶሪያ ሄደን ተቀምጠን እንፍታ አለ። ያሁላ እልቂት ያሁላ ውድመት ከደረሰ በኋላ ከጃልማሮ ጋር ሲመቸው ታንዛኒያ ሄደን እንደራደር አለ። የቤኒሻንጉል አማጾች ጋር 30 ጊዜ ተደራደርን፣ ታረቅን፣ መልሰን ተለያየን ሲሉ ነው የቀረቡት። እነሱ ሲያደርጉት ጽድቅ ነው፣ እነሱ ሲያደርጉት ትክክል ነው፣ ሌላው ሲያደርገው ነው ትክክል አይደለም የሚሉት ሰው አገዛዙ የአማራ ህዝብ ተዳክሞ ከማንም ተለጥኖ ከሁሉም ጠላት ሆኖ እንዲኖር ፍላጎት ስላላቸው ይህን አቋም ቢይዙ አይገርመንም። ሊያጠፉት የሚፈልጉት ህዝብ ከማንም ጋር በጦርነት እንዲጨራረስ እንጂ ከጦርነት በመለስ ባሉ ጉዳዮች እንዲነጋገር ፍላጎት ስለሌላቸው ነው። የእነሱን ንቶ አሳዛኙ ነገር ግን ለአማራው እንታገላለን የሚል የአማራ ህዝብ ተቆርቋሪ ራሱን አድርጎ የሚቀርብ ራሱን የኢትዮጵያ ብቸኛ ወኪል የኢትዮጵያዊነት አውራ አድርጎ የሚቀርቡ አካላት የአማራን ህዝብ የሚወክሉ የፋኖ ኃይሎች ከትግራይ ኃይሎች ሲነጋገሩ ኃጢአት ነው ይለዋል። ከኦሮሞ ኃይሎችም ከተነጋገሩ ኃጢአት ነው፣ ከቤኒሻንጉልም ከማንም አይነጋገሩ ይላል። ኢንክሉዲንግ ከአብይ አገዛዝም ጋር እሺ ምን ያድርጉ? ከሁሉም መነጋገር የሌለባቸውም ካልክ ምን እንዲያደርጉ ነው የምትፈልገው ሲል ኢትዮጵያን አድን ይላል። ኢትዮጵያ ውስጥ ብሔርተኝነት የሚባል እንዲሸነፍ ነው የምንፈልገው ይላል። ብሔርተኝነት እንዲሸነፍ አንተ ምን ታዋጣለህ ስትለው አውሮፓ ስሙን ደብቆ፣ አሜሪካ ውስጥ ስሙን ደብቆ፣ ፎቶውን ደብቆ እኮ የፈሪነት የመጨረሻ ጥግ ላይ የተቀመጠ አካል ፍራቻውን በንግግር 4 ሰው 20 ሰው የሚስማው ፈርቶ የተደበቀ ሰው። እኔ ከዚህ ቀደም ያጋጠመንን ፓልቶክ በሚባል ሩም ላይ እንደምታውቁት ሚስማር፣ ሚጥሚጣ ምናምን የሚል ስም ነበረ ጥቅም ላይ የሚውለው። እኛ ስንገባ አገር ቤቱንን ስርዓቱን እየተፋለምን አትፍሩ እንጂ ደፈር ብላችሁ ተናገሩ ወዘተረፈ ይሉናል። ይሄ አገዛዝ በሁሉም መስክ አሁን በምታዩት ደረጃ የሚያደርሰውን በደል የሚፈጽመውን ጭፍጨፋ እየተመለከቱ ተደብቀው እኔ የእውነት ቢተች ምንም ጀግና በቃ ጀግና ማለት ምንም ሲመጣበት አደባባይ አንድ ሰው ከተደበቀ የፈሪ የመጨረሻው ፈሪ ነው። ኃላፊነት መውሰድ አይፈልግም። ኃላፊነት ወስዶ በነፍሱ ኃላፊነት ወስዶ በምንም ጉዳዩን ትክክልም ይሁን የተሳሳተም ሐሳብ ይሁን ኃላፊነት ወስዶ ሕይወት በሚያስከፍል ሜዳ ላይ ያለን ሰው የመተቸት ሞራል ከየት ያገኛሉ? እንደዚህ አይነቱን ተደብቆ የሚያላዝን ሂድ ከዚህ ብለህ ማባረር እኮ ነው። ስምህ ማን ነው ብትለው ማይነግርህ እንዳልኳችሁ ሚጥሚጣ፣ ሚስማር፣ ምናምን ድንኳን ምናምን ነው ስማቸው። አትፍሩ ይሉናል። ጌታዬ ምንድን ነው አትፍሩ የምትለኝ? አንተ ማነህ? ሚጥሚጣ ብለህ እኔን አትፍራት በለኝ፣ ሚስማር ብለህ ስምህን አትፍራት በለኝ። አንድ ቀን ከዕለታት አንድ ቀን እኔ ብቅ ያለ ምንድን ነው ኢትዮጵያ ሲሄድ እያዛለሁ ብለህ ፈርተህ እኔ ሊገለኝ የሚችል አካል ጥይት ደቅኖ አደባባይ ወጥቼ ሰልፍ ማድረግ ሰውዬን አትፍራ እንደዚህ ብለህ ተናገር። ከየት ያመጣው ቦራለሁ? አንዳንዱ እንደዚህ ነው ተደብቆ ሚዝት።
ምን ሞራል አለው? ሞራል ያለህ በአደባባይ እንደው ሲተችም እኮ አግባብ ያለው ለትችት ሁሌም ልክ አይደለም። ግን ደግሞ ሞራል የሚባላል ለሰው ልጅ በቃ ማንም ሰው ትክክለኛ ማንነቱን ገልጦ ለምን አስተያየት አይሰጥም? ፍራቻ ስላለን። ከፈራህ ሌላው እንዴት ትተቻለህ? ተደብቀ እንዳንተ ተደብቆ አይደለም እየታገለ ያለው። እንዳንቺ ተደብቆ አይደለም ተደብቃ የምትታገለው። አስተውሉ። በአደባባይ የወጡት አካላት ይኸው እኮ እናቶች ተለይተው የከሌ ሚስት የከሌ ምናምን ተብለው እናቶቻቸው ቤተሰቦቻቸው ታድነው ለስር እየተዳረጉ ነው። የበላይ ዘለቀ ልጆች ሆነው የሻሽ ወርቅን እንገላታለን ቢሉት ልጅ ትገደላለች ቢሉት ቀቅላችሁ ብሏት እንጂ ከሀገር አትበልጥም ልጄ ብሎ እንደታገለ ሁሉ የአደባባይ ሰው ነው። ወዳጆቻቸውን፣ ቤተሰቦቻቸውን፣ ልጆቻቸውን ሁሉን መስዋዕት አድርገው እየታገሉ ያሉ አካላት ተደብቀ የመተቸት ሞራል ከየት ነው የሚመጣው? ይብዛ ሚነስም ባመኑበት ጉዳይ ስለሆነ የሚሳተፉ ሰው አንዳንዱ ያወቀ ስለሚመስለው እውቀት መለኪያዊ ስለሚመስለው የኢትዮጵያዊነት እሳቤ ከኢትዮጵያውያን ውጭ ከየት ታመጣዋለህ እንዴ? ትግራይ ላይ አረና የሚባል አለ፣ ባይቶና አለ፣ ምናምን ዋታለ ይሄናል ሰው ሁሉም አንድ ናቸው ይላል። ኦኬ ሁሉም ባመለካከት ጌታቸው ረዳና ጻድቃን በስልጣን ካልሆነ በቀር ባመለካከት ከነ ደብረ ጽዮን የሚለዩት በምንድን ነው ብለህ ስጠይቀው የለውም መልስ። ጌታቸው ረዳ ጻድቃን ካገኘው ተሻገር ጋር ቁጭ ብለው ከመላከው አለበል ጋር ራት እየበሉ ከነ ተመስገን ጥሩነህ ከነ አረጋ ከበደ ጋር ውስኪያቸውን እየጨለጡ ፖለቲካ እንሰራለን ሲሉ ትክክል እንዲህ ብለህ ለማሰብ እንደ ምንድነው ብአዴን ልጆች የብአዴን ሽንት ጨርቅ ጎታች መሆን አለብህ። እንደዛ ብለህ ለማመንና ለመሰለፍ ሰው ከሆንክ ይህንን አትልም። እና ሰው ሆኖ መገኘት ይጠይቃል። አንዳንዶች በመርህ የሚንቀሳቀሱት እረዳለሁ። በጣም ፕሪንስፕል መርህ ያላቸው ሰዎች መርሃቸውም ለኢትዮጵያ የሚበጀው ለአማራ ሕዝብ የሚበጀው ይሄ ነው ብለው ያመኑበትን እውነት በአመክንዮ ትንታኔ ላይ ተመስርተው ይሄ 30 ቦታ የሚረግጠውን እኮ አይደለም። አንዳንዱ ግራ ይገባቸዋል። ዛሬ ያለውን ጠዋት ያለውን ከሳት አይደግመው። ሁሉንም የማውገዝ አባዜ ያለው የሆነ የሚከለሉበት ሰው ይፈልጋሉ። የሚከለሉበትን ሰውም አምርረው የሚጠሉት ነው። ቀን ጠብቀው እሱንም ነው የሚያጭሉት እኮ። እንዲህ ያሉት የሃይማኖት አጀንዳ ይኸውላችሁ፣ ኦርቶዶክስን ማጥፋት ሲፈልጉ ፍጹማዊ ኦርቶዶክስ ሆነው ነው ይመጡባችሁ። አማራውን ለማጥቃት ፍጹም አማራ ሆነው ነው የሚመጡት። ልክ አብይ አህመድ እርካብና መንበር ባለው መጽሐፉ ላይ ወዳጅ አድርጋቸው እንዳይነሱ አድርገህ ሰበራቸው ያለውን ፕሪንሲፕል የሚከተሉ አካላት ያገዛዙ ካድሬ ያለ ይሄ ጥቅሙ ሲነካ የሚያብድ አባቱ አጎቱ ምናምኑ በዘመድ አዝማድ ስልጣን የተቆናጠጠ ነው። ሀብት አለ። ስርዓቱ ዞር ካለ አደጋ ውስጥ ይወድቃል። ይሄን ስርዓት መጠበቅ ነው ዓላማው። የፈለገ ቢያለቀልቅ እሱን ትረዳለህ። ምን ለዓላማው ነው። ያገዛዙ ሰራዊት በአንድ በኩል አውቃለሁ ባይ በአንድ በኩል ደጋፊያቸው በአንድ በኩል በ3 በ4 ቦታ ወጥረው ወዲያና ወዲህ ሊያላጓቸው የሚፈልጉ አካላት ከዚህ ቀደም ከነበራቸው ምናልባት በደካማነት ከሚጠቀሱበት ነገር አለፍ ብለው ለእያንዳንዱ ጉዳይ መልስ በመስጠት ላይ መጠመድ ሳያስፈልጋቸው እያንዳንዱን ነገር ለማስተባበል መጠመድ ሳያስፈልጋቸው ስራቸውን እየሰሩ ያሉት በጎ አደረጉ። ነገር ግን በትብብር ስም በካውንስል ስም የተሰባሰቡ አካላት በኢትዮጵያ ዕጣ ፈንታ ላይ
ዲፋክቶና የመገንጠል ብያኔ ይዘው ከተንቀሳቀሱ ከተገንጣይ ጋር መተባበር የአያት ቅድመ አያቶችን አገር በማፍረስ ላይ ውል እንደፈረምክ መቆጠር ነው። ይሄ ታሪክን ማቆሸሽ ነው። በፍጹም በኢትዮጵያ ውስጥ መሰረታዊ ስር ነቀል ለውጥ መምጣት አለበት ከሚለው መሰረታዊ አቋም ተነስተ ስታበቃ ሁሉንም ያማከለ ዴሞክራሲያዊ ግን የእኩልነት ስርዓት እንዲመጣ ማድረግ አለብህ። የኢትዮጵያ የፖለቲካ ጣፈንታ ኤሊቱ በኤሊት ባርጌኒንግ የሚወሰን መሆኑ ቢታወቅም ህዝብ ብያኔ የሚሰጥበት መሆኑን ደግሞ መግባባት ላይ መድረስ ዓለም አቀፍ ህግጋትና ሳይንስ ተከትሎ የኢትዮጵያ ችግር በፌዴራል አወቃቀርም በህገ መንግስትም በማናቸው መልኩ ያሉ ችግሮች በዘላቂነት መፍትሄ የሚያገኙበትን ሁኔታ ለመፈለግ በሁሉም መልኩ ታጥቆም ሳይታጠቅም የሚንቀሳቀስ አካል በየአካባቢው ወክለዋለሁ ያለውን ማህበረሰብ ወክሎም እንቅስቃሴ የሚያደርግ አካል መጀመሪያ ማመን ያለበት አንተ የምታምነውን አንተ ትክክል ነው የምትለውን በሁለት መንገድ ነው ልታሳምነው የምትችለው። አንደኛ በሐሳብ ነው፣ ሁለተኛ በኃይል ነው። የሐሳብ የበላይነት ለመያዝ ማዳመጥ አለብህ፣ መናገር አለብህ። የእነሱን ሐሳብ ታዳምጣለህ፣ ያንተን የተሻለ ሐሳብ እንዲገዙ ትታገላለህ። ሁለተኛው አማራጭ የኃይል አማራጭ ነው። በኃይል ከሆነ ብሔርተኝነትን ለማስጣል ብለህ ኤቭሪዌር ዘመቻ ከፍተህ አማራ እያንዳንዱ ክልል እንዲዋጋ የሚፈልግ ግን ተደብቆ እዚህ ዲያስፖራ ላይ በፌስቡክ እና በቲክቶክ እያጮለቀ የሚቀሰቅሳል። አዩ ግራ ግብት ይላል። አንዳንዱ አማራ ድር ያለርጋልና አማራ አሸንፎ እንደዚህ አድርጎ ምናምን አማራ እንዲያሸንፍ የሚያስችለው የሐሳብ ልዕልና ካለ እንኳንስ በአገር ውስጥ ያሉ ሎካል በየቦታው ያሉ አካላትን ዓለምን ማስረዳት አለበት። የጠራ አቋም ያለው ስለመሆኑ ለኢትዮጵያ የተሻለ ራዕይ ስለመያዙ ለዓለም ማስረዳት አለበት። እንኳን ሎካል ላይ ላሉት እያንዳንዱ ታጣቂ ጉዳዩን እንዲረዳው ያስፈልጋል። ከጦርነት በመለስ ችግር እንፍታ ነው አንድ። ሁለተኛው በኃይል እፈታለሁ ነው። ምርጫ በሌለህ ጊዜ እያጠፋህ የሚኖረውን ኃይል እስከ ፍጻሜው ድረስ ታግለህ ራስን ከጥፋት ትታደጋለህ። ምርጫ በሌለህ ሁኔታ ላይ አማራጭ ውስጥ ካለህ ድረስ ግን ያለፈውን ስተት በፍትህ መጪውን ጊዜ ደግሞ ከተቻለ በሰላም የምትፈታበትን መንገድ ቀዳሚ ታደርጋለህ። ይሄ ለሚገባው አካል፣ ይሄንን ፈቃደኛ ለሆነ አካል ማለት ነው። እንደ አብይ አህመድ ያለ ኃይል ምን ትደራደረዋለህ? ምን ትነጋገረዋለህ? ዝሆን ነኝ ብሏል። አንተን አጥፍቼ ነው አገር የምሰራው ብሏል። ባለፈው ከበደሉህ ጋር መጪዋን ኢትዮጵያ በተመለከተ ከተግባባህ ያለፈውን በደል በተመለከተ በፍትህ ነው ልትፈታው የምትችለው። አለቀ። ሩዋንዳም ሳውዝ አፍሪካም የት የሚሆነው ይሄን ነው። በመጪው ላይ ከተግባባህ። ከአብይ አህመድ ጋር ግን አሁን እየገደለህ ነው። መጪው የኢትዮጵያ ፋንታ ደግሞ እኔ በምፈልገው መንገድ እሰራታለሁ ነው የሚለው። ሌላውስ አሁን የምናነሳው የትብብር ማዕቀፍ እየገነቡ ነው የሚባሉ አካላትስ ለራሳቸው በአብይ አህመድ ጨፍላቂነት የህልውና ስጋት ውስጥ የገቡ ናቸው። ባለፈው ያነበራችሁት ስርዓት አይጠቅም፣ ተፈትኖ ወድቋል። መጪው ጊዜ ደግሞ አሁን አብይ አህመድ በሚንቧችበት አሮጌ ስርዓት ሳይሆን ስር ነቀልና መሰረታዊ ለውጥ መቃኘት አለበት ብለህ ከእነሱ ጋር ልትነጋገር ትችላለህ። እምቢ ቢሉ አንድም ራሳቸው የመጥፋት አደጋ ውስጥ የገቡና ለአደጋ የተጋለጡ በመሆናቸው ከዚህ አደጋ መውጣት ስለሚፈልጉ አሁን የአማራ ህዝብ ተንበርክኮ ማንንም አቤቱታ የሚጠይቅበት ከነከሌ ጋር ካልተባበርኩ አለቀልኝ ብሎ የሚሰጋባበት አንዳችን ምክንያት የለም። በራሱ በቂ ኃይልና አቅም ገንብቷል። በራሱ የገነባውን በቂ ኃይልና አቅም የበለጠ እየገነባ እያሳደገ መሄድ አለበት። ኦፍኮርስ ትክክል ነው። ይሄንን አቅም እየገነባ መሄዱ ግን ሁልጊዜም አቅምህን በጦርነት ለመቆሳቆስ ብቻ ሳይሆን ለባርጌኒንግ ፓወር ተጠቅመህ ጉዳይን ለማስፈጸሚያ ዓለም አቀፋዊ ነው፣ ሳይንሳዊ ነው ይሄ እንጂ ሁሉም ነገር ወደ ጦር ግንባር የሚል አቋም ታራምዳለህ ማለት አይደለም። ይሄንን በተረዱት መጠን የሚታገሉ አካላትን ስትችል በሐሳብ ነው የምታገዛቸው። ሐሳብ ካለ ደግሞ ካራክተራይዝ በማድረግና ጠቅልሎ እንደው ያለውን መዋቅር እንደው አሁን በእውነት ለአማራ ህዝብ ከዚህ በላይ ጠላት አለ እንዴ? አንድም ኦልተርኔቲቭ በሌለበት ያለው መዋቅር ይፍረስ የሚል ቅስቀሳ የሚያደርጉ አካላት አሉ።
ቱ ቢ ኦነስት የሚሰማቸው አንድ ሰው እንኳን የለም እኮ ያውቁታል። ፌስቡክ ላይ ነው የሚያወራው፣ ቲክቶክ ላይ ነው የሚያወራው። አለቀ። ማንም የሚሰማው የለም እኮ። በተጨባጭ መሬት ላይ 3 ሰው ማደራጀት አይችልም። ልክ በሆነ ምክንያት በአመራሮች መካከል በሆነ ጉዳይ ላይ ውዝግብ ተፈጥሯል ከተባለ ልክ የራስ ውጤት አድርገው የሚያቀርቡ አሉ። ለራሳት የሚሰጥ ግምት መቼም የተለየ ነው። ልክ መለስ ዜናዊ አንድ ወቅት ሲያቀርበው የነበረው ጠንቋዩ ሰውዬ በዚህ ክረምት ዝናብ አለ ወይስ ድርቅ ነው ተብሎ ሲጠየቅ ድርቅ ነው ካለ ዝናብ ከመጣ ጉድ ይፈላል፣ ዝናብ አለ ካለ ደግሞ ዝናቡ ከቀረ ችግር ይሆናል። ስለዚህ ብልጥ ለመሆን ሞከረ፣ በኋላ እንዳይዋረድ። ዘንድሮ ሰኔ ላይ ይጀምራል ዝናቡ፣ ይኖራል ዝናብ። ሰኔ ካልመጣ ግን ሐምሌ ላይ ይዘንባል። ሐምሌ ላይ ከሌለ ነሐሴ ላይ በእርግጠኛነት ይዘንባላል። ከሁሉም ባንዱ ይሳካል የሚል አሁን ይሄን ለማለት ጠንቋይ መሆን አያስፈልግም አይደል? ሲያጭበረብር የኖረ ጠንቋይ። ልክ እንደዛ አንዳንዱ እንደዛ አይነት መጫወቻ ይዞ የሚጠባበቃል። እሱ ትክክል እንዲባል የሆነ አካል ተሳስቶ ትግሉ አፈር ቢበላ ደስታው ነው። እኔ ትክክል ለመባል ትግሉ ከሚጎዳ እኔ ተሳስቷል ተብዬ ትግሉ የተቃና መንገድ ላይ እንዲሆን ነው የምፈልገው። ፐርሰናሊ እንደዛ ነው የሚሰማኝ። ደጋግማችሁ ስለጠየቃችሁ የትብብር ማዕቀፍ የሚለውን ነገር የትብብር ማዕቀፉን ያለን መረጃ ይኸው ነው፣ ምልከታችንም ይሄ ነው። ይሄ በእንዲህ እንዳለ ጉዳዩ በዓለም አቀፍ ደረጃ እኛ ስለወደድን ስላልወደድን ሳይሆን ትኩረት የሳበ በመሆኑ ምክንያት በዚሁ አጋጣሚ የአብይ አህመድ ስለጨነቀው ይህን የትብብር ማዕቀፍ ሙሉ በሙሉ ማፍረስ እስካልቻለ ድረስ ጭንቅ ስለሆነበት ላገዛዙ ካድሬ ጭንቅ ስለሆነባቸው አማራጭ አድርገው እየተራወጡ ያሉት ይሄ እንዲበተን ማድረግ። ከተበተነ በኋላ ምንም አትጠራጠሩ፣ ኦህዴድ ይኸውልህ እነ ኦባሳንጆን መቀሌ ከላከ በኋላ እሷ ልሳካ ሲል አሜሪካ ኤምባሲ ነው ደጅ የጠናው። አንዳንድ የዲፕሎማቲክ ምንጮቻችን መረጃ እንደሚያሳዩን በቀጣዩ ሳምንት ከአዲስ አበባ ከሚገኘው ኤምባሲ ሃይ ፕሮባብሊ ልኡካን ወደ መቀሌ ሊሄዱ ይችላሉ። ልኡካን ወደ መቀሌ ከሄዱ በአንድ በኩል መቀሌ ላለው የነ ደብረጽዮን አገዛዝ ወይም ቡድን ኦፊሻሊ ሪኮግኒሽን ተሰጥቷል። እንደምታዩት ኦፍኮርስ እነ ኦባሳንጆ የሄዱት እኮ የአፍሪካ ህብረት የፕሪቶሪያ አደራዳሪዎች እኮ የሄዱት እናነጋግራችሁ ለማለት ነው። በቂ እውቅና ሰጥተው እንጂ ታደሰ ወረደን የትኛው ሰፈር ውስጥ ነው እየተደበረ ያለው እሱን እናናግረው ብሎ አይደለም የሄዱት። እውቅና ለመስጠትም ለማግኘትም ለማነጋገርም አልፈለጉም። ሄደው ከቲፒኤልኤፍ ፋይል ጋር ተነጋግረው ነው የተመለሱት። አሁን ደግሞ አብይ አህመድ ያ ስላልተሳካ ሀያላኑ አገራት ጫና እንዲያደርጉ ደግሞ ጥያቄ አቅርበዋል። ሰው በዚሁ መሰረት በቀጣዩ ሳምንት ወደዚያ ጉዞ ያደርጋሉ ተብሎ ይጠበቃል። እንደ ዲፕሎማቲክ መረጃ ምንጮቻችን ከሄዱ መጀመሪያ እውቅና ሰጥተው ከዚያ ውጭ ደግሞ ጦርነት እንዳይቀሰቀስ ለማድረግ ነገሩን በሰላማዊ መንገድ በንግግር በድርድር ሊፈታ የሚችልበትን መንገድ ለመፈለግ ነው ወደዚያ የሚያቀኑት። ዝም ብሎ ይመስልሃል? አሁን የእነዚህን የአገራት ትኩረት ሲስብ እንዲሁ ዝም ብሎ ተራ ነገር ሆኖ ነው? 3 ዓመታት የግፍ ጦርነት ከተደረገ በኋላ አማራው ላይ አንድ ቀን የተባበሩት መንግስታት በጉዳይ ላይ ከንሰርንድ ሆኖ በዚህ ቀን መከረ የምትልበት ቀን የምትጠቅሰው የለም። አሁን የአውሮፓ ህብረት በጉዳዩ ላይ ተነጋግሯል። መነጋገር ብቻ ሳይሆን ለአውሮፓ ህብረትም ማነው ለተባበሩት መንግስታትም እንደዚሁ ጥያቄ አቅርቧል። ይሄ ልትከታተሉ ትችላላችሁ። ለምሳሌ በዛሬው ዕለት
ከታዩት ከተደመጡት ዜናዎች መካከል የምታዩት ነው። የአውሮፓ ህብረት ለተባበሩት መንግስታት ያቀረበው ጥያቄ በኢትዮጵያ ውስጥ ብሔርን መሰረት ያደረገ ጥቃት በተለይ በአማራ ህዝብ ላይ እየተፈጸመ ያለውን ጥቃት በተመለከተ በዝርዝር ተነስቷል። በአውሮፓ በህብረቱ ፓርላማ ወይም ምክር ቤት በሚገባ ውይይት ተደርጎበታል። በውይይቱ ዝርዝር ነገሮች ተቀምጠው ለተባበሩት መንግስታት የዘርን መሰረት ያደረገ ጥቃት ለመከላከል የተቋቋመው ዲፓርትመንት ወይም ክፍል የህግ ክፍል እንዲያዩ ነው ጥያቄ የቀረበው። ይህም በተመለከተ በተቻለ መጠን ዝርዝር ጉዳዮች ላይ የሚመለከታቸውን አካላትን አቅርበን ለመነጋገር እንሞክራለን። ለምሳሌ የአውሮፓ ህብረት ባደረገው ስብሰባ ላይ ልዑል አስራተ ካሳ መገኘታቸውን ሰምተናል። ልዑል አስራተ ካሳ ተጋባዥ ነው ተገኝተው ንግግር ማድረጋቸውን የሰማ ነው። በንግግራቸው ለህብረቱ በኦርቶዶክሳውያን ላይ በአማራ ህዝብ ላይ እየተፈጸመ ያለው ጥቃት ዘርን መሰረት ያደረገ ጥቃት ስለመሆኑ አገዛዙ ይሄንን ለማስቆም ፍላጎቱም አቅሙም እንደሌለው አስረድተዋል። ይሄ ብቻ ሳይሆን መዋቅራዊ በሆነ መንገድ የሚፈጸም ጥቃት ስለሆነ የስርዓታዊ ጥቃት ነው። ይሄ የዘርን መሰረት ያደረገ ጥቃት በፍጥነት የሚቆምበት ሁኔታ እስካልተመቻቸ ድረስ የቀጠናውን ወዳልተረጋጋ ሁኔታ ሊወስደው እንደሚችል በከፍተኛ ሁኔታ አሳስበዋል። ልዑል አስራተ ካሳ በአውሮፓ አካባቢ በደንብ ተደማጭነት ያተረፉ አሁን በዲፕሎማሲ መስክ ላይ የአማራ የህልውና ትግል መልክ እንዲይዝ ለማድረግም የበኩላቸውን ጥረት ካደረጉት መካከል የሚጠቀሱ ናቸው። በአውሮፓ ህብረት ፓርላማ ቀርበው በዛሬው ዕለት ያደረጉት ንግግር በእውነቱ ታሪካዊ ነው። ትልቅም ኃላፊነት ተወጥተዋል። እርግጥ በንግግራቸው ይዘት ላይ በዋነኛነት አገዛዙ ራሱ አቅዶ የሚፈጽመው የዘር ፍጅት እንጂ ሌላ አካል አለመሆኑን በደንብ አጽንኦት ቢሰጡበት መልካም ነበረ ብዬ የማምነው። በአብዛኛው ያተኮሩት አገዛዙ ዋነኛ የመንግስት ኃላፊነት በአገር ውስጥ የሚፈጸምን የሰብአዊ መብት ጥሰት፣ የዘር ፍጅት ወዘተረፈ ማስቀረት ሲሆን ይሄ የአብይ አህመድ ስርዓት ግን ይሄንን እያደረገ አይደለም፣ ኃላፊነቱን እየተወጣ አይደለም በሚል ሞር በዛ አፕሮች የቀረበበት መንገድ ለወደፊቱ ጠንከር ተደርጎ በቂ ማስረጃም በመያዝ ድርጊቶቹ እልቂቶቹ የሚፈጸሙት በተደጋጋሚ በሚዲያም ላይ ህብረተሰቡም እያለ እንዳለው እየቀረበ እንዳለው እልቂቱ እየተመራ ያለው በአብይ አህመድና በስርዓቱ ነው። ለመፈረጅ አይደለም፣ ይሄ በትክክል እየሆነ ያለው ነው። እኛ አይደለንም የምንለው። ከእልቂቱ የተረፉት አካላት እንዴት መንግስታዊ አመራር እንደተሰጠበት በዝርዝር ነው የሚያነሱ። እዛ ላይ ማተኮር ያስፈልጋል የሚል እምነት ነው ያለኝ። የአውሮፓ ህብረት በዚህ ደረጃ የተባበሩት መንግስታት የዘር ፍጅትን ለመከላከል ያቋቋመው ክፍል ወይም ዲፓርትመንት ጉዳዩን እንዲመረምር ያቀረቡት ጥያቄ ከ37 በላይ ኦርቶዶክሳውያን አሁን ኒርባይ በአርሲ ብቻ መጨፍጨፋቸውን በሚደንቅ ሁኔታ በአርሲ ጭፍጨፋው ሲደረግ ከጭፍጨፋው የተረፉ የአማራ ተወላጆች የሸሹት አርባ ጉጉ ወደሚባል ጫካ መሆኑን ይጠቅሱና የአርባ ጉጉ ጫካ ከዚህ ቀደም አማራዎች በአማራነታቸው ብቻ ታርጌት ተደርገው የተጨፈጨፉበት ጫካ መሆኑን በአውሮፓ ህብረት ላይ ተነስቷል። ይህ ትልቅ ድል ነው፣ ዲፕሎማሲ አይደለም። ብዙ ስራ ይጠይቃል። በዚህ ተኩራርቶ መቆም አያስፈልግም። ይሄንንም በደንብ አድርጎ ለህዝብ አድሬስ ማድረግ፣ ዓለም አቀፍ ሚዲያዎች ይሄንን የዜናቸው ክፍል እንዲያደርጉት ብዙ መስራት ያስፈልጋል። አቅሙ ያላችሁ ይልቅ ለምን እዛ ላይ አትሰሩ?
አቅም ያላችሁ አካላት ለምን እነዚህን አጀንዳዎች ቢቢሲ አድሬስ እንዲያደርጋቸው፣ አልጀዚራ አድሬስ እንዲያደርጋቸው፣ ብሉምበርግ አድሬስ እንዲያደርግ፣ አጃንስ ፍራንስ ይህን እንዲያደርግ፣ ዓለም አቀፍ ሚዲያዎች በሙሉ ይህንን በደንብ እንዲያራግቡት ለምን አይደረግም? አቅም ያላችሁ ለምን እዛ ላይ አትሰሩ? እከሌ እንደ ተራ ካድሬ ሙሉ ቀን እኝኝኝኝ እንትና የሚባለው በዚህ ሄደ ከሌ በዚህ ወጣ ምናምን ሳይሆን ለምን እንዲከፍ ያለ ለህዝቡ ጥቅም የሚያመጣ ስራ ላይ አታተኩሩም? ልዑል አስራተ ካሳ ቢያንስ የአማራ ፋኖ ብሔራዊ ንቅናቄ ወደ ተባበረ አንድነት እንዲመጣ ለማድረግ በማሸማገል ወዘተረፈ በመሳሰሉት መንገዶች ሄደዋል። ያንን አስተዋጽኦ ከማድረግ ባሻገርም በገባቸው ልክና መጠን በአውሮፓ ህብረት መድረክም ላይ የአማራ ህዝብ ጉዳይ እንዲሆን በህብረቱ ስብሰባ ላይም እሳቸው እድል አግኝተው ስለ ጉዳዩ ምክር ቤቱ እንዲሰማ እንዲያዳምጥ ይህንን ማድረግ ችለዋል። ተሰብስቦ ፎቶ ዘቅዝቆ ሲዘነጥልም ይውላል። ስተት ከሰራ እኮ አንድ ሰው ስተት ሰርተሃል ይባላል። ግን አንተ ምን አድርገህ እስኪ ራሳችሁ እያንዳንዱ ራሱን ለምን አይጠይቅም? ብንተባበር የበለጠ ብንደማመጥ የትኛው ኤክስቴንት መሄድ እንችል ነበረ? ይህንን በደንብ አጽንኦት መስጠት ያስፈልጋል። በዋነኛነትም በተቻለ መጠን ይሄ ጉዳይ ለዓለም እንዲዳረስ የዓለም ሚዲያዎች በሙሉ ትኩረት እንዲሰጡት ርብርብ ማድረግ ይኖርብናል። እዛ ላይ ብናተኩር፣ እዛ ላይ ብንረባረብ፣ እዛ ላይ ብንሰራ ውጤታማ ነገር እናደርጋለን የሚለውን ለመግለጽ ብቻ ነው የምፈልገው። የዛሬውን ውይይታችንን ዕለታዊ አበይት ጉዳዮችን እዚህ ላይ እንቋጭና ባለፈው እንዳነሳሁላችሁ ዛሬም የአንድ የ11 ደቂቃ አጭር ትንታኔ አለች፣ ወቅታዊ ጉዳይን የሚመለከት እሱን እንድታደምጡ ጋብዛለሁ። ለ11 ደቂቃ ሁላችሁም አሁን ካላችሁት በተጨማሪ ላይክ ሼር እያደረጋችሁ የበለጠ እስካሁን ድረስ ሼር ያላደረጋችሁ አድርጋችሁ፣ ላይክ ያላደረጋችሁ አድርጋችሁ